ሀይ ሰላም ቤተሰብ፣ እስከ ዛሬ እስቲ በወሬ መጥቼ አላቅም። ዛሬ በጣም የገረመኝን ነገር ልንገራችሁማ። አንድ ትንሽ የምሰራባት ለጥንቃቄም ይሆናል ብዬ ነው የምነግራችሁ። አንድ ትንሽ የምሰራባት ቤት አለችኝ እኔና እዛ ቦታ ላይ በጣም የማውቀው ሰው ማለት እንደ ቤተሰብ የሚግባባ ሰው ነው መጥቶ እኔ ጋር ይጠቀማልና ያ ሰው ምንድን ነው የሆነው? ከተቀመጠበት የሰራተኛ ስልክ አንስቶ ይዞ ይሄዳል እና ልጅቷ በጣም ታለቅሳለች። ከዛ ካሜራ ነበረ ከቤት ውስጥ። ካሜራ ላይ ስንገባ በጣም የማይገመት ሰው፣ የሚታመን ሰው፣ ቤቱ ተጥሎለት ሊካሄድ የሚችል የሚታመን ሰው ማለት ነው በቃ። ከዛ በጣም ነው የገረመኝና መናገር ራሱ እኔ አፈርኩኝ። የመጨረሻ ነው የተሸማቀቅኩት። መናገር ራሱ አፈርኩ እና እሱ በሰራው እኔ አፈርኩለት ማለት ነው። እና ምንድን ነው የሆነው? በቃ አፍሬ ለመጠየቅም ግራ ገብቶኛል። በቃ ዝም ብዬ እያለው በጠዋት እንደ ጤነኛ ተጠቃሚ መጣ። አሁንም እኔ አፈርኩለት እና ከዛ ጠዋት ላይ ሊጠቀም ሲመጣ እኔ እንደውም እሱ አፍሬ ነው የወጣሁት። በቃ ልጅቷን ጠይቄ ብዬ ማለት ነው። ከዛ ልጅቷ አንተ ነህ ስልኬን የወሰድከው ትለዋለች። እኔ አይደለሁም። እርግጠኛ ነህ? አዎ እኔ ካሜራ እኮ አለ፣ ካሜራ ላይ እሷ ማይታለች። እንዴ እሷ ማይታለች? አዎ። ልክ በዛ ሰዓት ተመልሼ እገባለሁ። ከዛ ኦኬ እኔ ምንም ማውራት አፈርኩኝ። ከዛ የልጅቷን ስልክ ስጣት ብለን ስንለው ምን ቢል ላይ ጥሩ ነው፣ እዚሁ አካባቢ ቅርብ አካባቢ ያለ ከጎረቤቴ የሚባል ያክል ርቀት ያላቸው ሰዎች ጋር የልጅቷን ስልክ አውላልቆ ምናምን ለሽያጭ ሬዲ አድርጎ ከዛ ቻርጅ ላይ አስቀምጦት ነው የመጣውና እነሱ ይሰጡሻል አለኝ እና ያዝነው ቤት ውስጥ ማለት ነው። ስንሄድ እነዛም ሰዎች የማይጠረጠሩ ሰዎች ስልኩን በቤታቸው አስቀምጦት ነው የተገኘው። ስለዚህ እፍረቱ ከኛ ነው። በአሁኑ ሰዓት በጣም ተጠንቀቁ። የስልክ ሌባ መጥቷል፣ በጣም በዝተዋል። ስልክ ስርቆት ላይ በጣም እየተሳተፉ ነው ያሉት በአሁኑ ሰዓት። በጣም ንግድ ቤት ያላችሁ እንደ ተጠቃሚ ገብተው ዝንጥ ብለው አምረው ምናምን ነው በጣም ውድ የሆነ አለባበስ ለብሰው ምናምን መጥተው ነው የሚሰርቁትና ቤተሰብ ያው ለጥንቃቄ ስል ልንገራችሁ ብዬ ነው። እስካሁን በቲክቶክ መጥቼ አላውቅም። ሼር እያደረጋችሁ አድርሱላቸው።